የሙፍቲ ጥበባማ ኑዛዜ ሸሪዓዊ ተጨባጭ መሰረቶች በአምባሳደር ታጁ የሙፍቲ ህልፈት ኢትዮጵያውያን በሙሉ የዘርም ሆነ የሃይማኖት ልዩነት ሳይኖር በአንድነት ያስለቀሰና ያስቆዘመ መሆኑን በሰሞኑ ሁኔታዎች የታዘብነው ጉዳይ ነው። ሞታቸውን ቢያሳዝነንም የተሸኙበት ሁኔታ ለእርሳቸውም ሆነ ለሙስሊሙ ማህበረሰብ ከፍተኛ ክብርን ያጎናጸፈ መሆኑን እሙን ነው። ከአንዳንድ ወገኖች የተሰሙ ድምጾች አጠቃላይ መልካም ድባብ የማደብዘዝና የማደፍረስ እንዲሁም መሆን የነበረባቸውን ሁኔታዎች የማስቀረት አቅም ባይኖራቸውም ባለቅን ልቦናዎች ሁሉ ማሳዘናቸው አልቀረም። አጋጣሚዎችን ለመማማር መጠቀም ብልህነት ነውና በዚህ ረገድ የታዩ ሸሪዓዊና ስነ ምግባራዊ ህጾችና የእርመት ሐሳቦችን መጻፍ አስፈላጊ ሆኗል። በሙፍቲ የመቃብር ስፍራ ምርጫ ጉዳይ የወጡ የፌዴራል ዑለማዎች ማህበረሰብና የኦሮሚያ ዑለማዎች ማህበር መግለጫዎችን አንብቤያለሁ። በቤተል በነጃሽ መስጊዶች የተደረጉ ሁለት ኹጥባዎችን በከፊል አድምጫለሁ። የሁሉም መልእክት ከሸሪዓ ማኳያ ህጾችን ያስተናገዱ ከማህበረሰባዊና ደህንነት ሰላም አንፃር አደጋ ያቆሩና በእጅግ የላለውን የሙስሊም አብሮነት ለመበጠስ አስተዋጽኦ የሚያበረክቱ እንዲሁም የጋራ ተቋም ለማነጽ ተስፋቸው ያልተሟጠጠ ወገኖችን ተስፋ የሚያጨልሙና ከስነ ምግባር አንፃር ከሃይማኖት ተቋማት ሃይማኖተኛ የማይጠበቁ በመሆናቸው ከዚህ ቀጥሎ የሰፈሩ ሐሳቦችን ለመጻፍ መፍትሄ ሆኗል። ሙፍቲ የፊቅህ አዋቂ ለ60 ዓመታት በሸሪዓ ትምህርት የቆዩ የሚናገሩትና የሚሰሩት ሁሉ ከአላህ ዘንድ ከሚኖር ተጠያቂነት አንፃር በጥንቃቄ የሚመዝኑ በተጨማሪም በተለያዩ የእውቀት ዘርፎች ብቃት ያላቸውን ደረሶች በዙሪያቸው ያሰለፉ እንደመሆናቸው ውሳኔያቸው በጥንቃቄና በማስተዋል የተደረገ ስለመሆኑ የሚያጠራጥር ነገር የለም። እውነት ከእርሳቸው ጋር ናት። በአንጻሩ እርሳቸውን በመቃወም የተሰሙ ድምጾች መፍትሄ ሃይማኖታዊ እስከማይመስል ድረስ የስነ ምግባር መላሸቅና የእርሳቸው ክብር የማሳነስ ብርቱ ፍላጎት ተስተውሎባቸዋል። አንዳንዶች የሙፍቲን በሀገር አቀፍ ደረጃ ከፍ ማለትና መጉላት ከራሳቸው መቅለልና መደብዘዝ ጋር የያዙት ይመስላል። ጉልህ ሸሪዓዊ ህጾችን አስተናግደዋል። የታሪክና የተጨባጭ ግንዛቤ ስህተቶችም አሉባቸው። ቀጣዩ ጽሑፍ እነዚህን ሁኔታዎችን ፍንትው አድርጎ የሚያሳይ ይሆናል። የሙፍቲ የመጀመሪያ መነሻ አንደኛ፣ ለሙፍቲ ውሳኔ ትክክለኛነት ዋነኛው መነሻና አርአያ የአላህ መልእክተኛ ናቸው ሰለላሁ ዐለይሂ ወሰለም። የተቀበሩት ከቤታቸው ውስጥ ነው። የእርሳቸው ድርጊት ሱና እንጂ ኃጢአት፣ ጽድቅ እንጂ ኩነኔ አይደለም። በሻፊዒይ መዝሐብ ደግሞ በቤቱ ወይም በቅጽር ግቢ ውስጥ ያለምንም ምክንያት መቀበር የተፈቀደ ሲሆን በመረጃነት የሚቀርበው የነብዩ ድርጊት ነው። ኢማሙ ነወዊ የመዝሐቡን አቋምና መነሻ እንዲህ ገልጸዋል። ፊ ሁጅረቲ ዓኢሸተ ረዲየላሁ ዐንሃ